ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። ቢሰራባቸው በዓለም እያየን ከምንደነቅባቸው ስፍራዎች በእጅጉኑ የላቁ ውበት ያላቸው ከባቢዎች በሁሉም የኢትዮጵያ ጫፍ አለ። ዋናው ችግር የነበረው ሀሳብ ነው። አይዲያ አልነበረም። ብዙ ሀሳብ በትውስት ስለምናመጣው ሀገርኛ ስላልነበረ የሀገርን ሀብት የሀገርን አቅም ታሳቢ የሚያደርግ ስላልነበረ የተዋስከው ሀሳብ ባለ ሀብት ተተክሎ ምሰሶ መሆን አይችልም። የተዋስከውን ሀሳብ ከሀገር ሀብት ጋር ማዋሃድና ሀገር በሚሰጠው ምርት ልክ መብቀል ሲችል ነው ፍሬያማ መሆን የሚችለውና አንዱ የታደልነው ነገር ሀሳብ ነው። ኢትዮጵያ ውስጥ መደመር የሚለውን ሀሳብ ስንጀምር ሶስት ዋና ዋና ምሰሶ ላይ ቆም ነበር። የመጀመሪያው የኢትዮጵያን ተፈጥሮ፣ የኢትዮጵያን ጸጋ፣ የኢትዮጵያን ሀብት በውል ማወቅ መቻል ነው።